ቀዝቃዛው በቀል አሁን የሚዲያው ቀዝቃዛ ጦርነት እየመጣ ነው። ድምጻዊ ቴዲ አፍሮና ሰይፉ ፋንታውን ደርቢ እንዲሆኑ ያደረገቻቸው አምለሰት ሙጬ አሁን ደግሞ በሰይፉ ፋንታውን ጥርስ የሚያስነክስ አንድ ተግባርን ፈጽማ ጉዳስ ብላለች። ትንሹን አዶናይ ቀኝት አድርገን እንምጣ እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ ካላሉ አልገባም ነበር። አንጻር ወይ ደግሞ ከንግግር አንጻር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር ማያስቡ በሰይፉ ፋንታውን ሾው ላይ አልቀርብም ያለውን በሰይፉ ላይ ከፍተኛ ተቋም ያስነሳውንና በህዝብም እንዲያለው ዝግብ እንዲፈጠር ያደረገውን አሁን ላይ በሁሉ ነገር አጀንዳ እየሆነ ያለውን ወጣቱን ቲክቶከር አዶናይን እንግዳ አድርጋ በማቅረብ የነዚህ ሰዎች ችግራቸው ከባድ እንደሆነ እያሳየች መታለች። እኛም የነዚህ ሰዎች ችግር ምንድነው ብለን እንጠይቅ አድርጋናለች። አብራችሁን ስትቆዩ ከሰሞኑ በአምለሰት የትስስር ገጾች ላይ እየለቀቀቻቸው ያሉትንና ብዙ ስድብና ውረፋ የበዛባቸውን ፎቶዎች ምንነት የቴዲን የሰይፉን እንዲሁም ደግሞ የአምለሰትን ቁርሾ እንነግራችኋለን። ምን ተፈጠረ? ልሳን ሚዲያን ያግዛል ያበረታልና ሰብስክራይብ በማድረግ ቤተሰባችን እንድትሆኑም እየጋበዝናችሁ ወደ ጉዳዩ ማለፍን። ብዙ ታዋቂዎችን የዳረ እህልዋቸው አንድ እንዲሆን አመቻቸልን የሚሉ የብዙ ባለሀብትና ታዋቂ ሰዎች የልብ ወዳጅ ነው ሰይፉ ፋንታውን። መቼም የብዙ ትዳር መመስረት ዋና ሚና ባለቤት እንደሆነም በተደጋጋሚ ሳይሰማም አልቀረም። ከዚህ ሁሉ ታሪክ ጀርባ ግን ከታዋቂው የሙዚቃ ንጉስ ቴዲ አፍሮ ባለቤት አምለሰት ሙጬ ጋር በተደጋጋሚ የሚነሱት ታሪኮች ቁርሾ እንዳላቸው የሚያስረዱ ናቸው። ነገሩ የሚጀምረው ደግሞ በይፈለጋል ፊልም ምክንያት ትውውቅ ያደረጉት የዛኛዋ ሞዴልና የሜካፕ ባለሙያ ከሆነችው አምለሰት ሙጬ ጋርም ነው። ነገሩ ከሜካፕ ባለሙያነት ያደገ ዕድል እንድታገኝ በዛውም ግንኙነታቸው የበለጠ እንዲጠነክር ያሰበው ሰይፉ መንገዶችን አስተካክሎ ከአምለሰት ጋርም የፍቅር ግንኙነትን ጀምሮ ነበር የሚሉም ተደጋጋሚ መረጃዎች እስከ መውጣት የደረሱበት ጊዜ ነበር። በኋላ ላይ ግን በአለመግባባት ከዳር እንዳልደረሱም ይነገራል። በዚህ የሁለቱ ፍቅር እሳት በገባው ወቅት ደግሞ አምለሰት በታዋቂው ቴዲ አፍሮ አማካኝነት የሜካፕ ስራ ለመስራት በቴዲ ስራዎች ላይ ትታጫለች። የዛን የተገናኙት ቴዲ አፍሮና አምለሰት ሙጬ ፍቅርን ጀምረው ከሰይፉ ጋር የነበራትን ነገር እስከ መጨረሻውም እርግፍ አድርጋ ትተዋለች። ከዛ በኋላ ያሁኑ ባለትዳሮች ቴዲ አፍሮና አምለሰት ፍቅር ጀምረው እፍ ብለው ዛሬም ደርሰዋል። በዚህ መሃል ግን የታዋቂዎቹ ሰይፉ አምለሰትና ቴዲ ቁርሾ አይሎ ዛሬ ድረስ እንደደረሰ በተለይ ሰይፉ ፋንታውንና ቴዲ አፍሮ ደርቢ እንደሆኑ በከፍተኛ ሁኔታ ሲነገርላቸውም ቆይቷል። ከሰሞኑ ከፍተኛ መነጋገሪያ የሆነ አንድ ፎቶም የብዙ የሰዎች አፍ ውስጥ ያስገባት አምለሰት ሙጬ እንዲያው ያለ ነገርን ምን ስታረግ ያመጣሽ የሚያስብልም ሐሳብ እየተሰነዘረባት ከሰሞኑ ከፍተኛ መነጋገሪያ እየሆነች መታለች። አሁን ደግሞ አዶናይን ማቅረቧ ብዙዎችን ያወዛገበ ጉዳይ ሆኖ ከሰሞኑ በተለያዩ የማህበራዊ ትስስር ገጿ ከተንሸራሸሩት ምስሎች ጋር ግን ብዙ የህዝብ ስድብና ውረፋም ደርሷታል። ከዚህ ሁሉ መሃል ግን በእኛ ባህል እንዲህ አይነቱ ባለትዳርና የልጆች እናት ሆና ጭንን በአደባባይ ማስወጣት ልክ አይደለም የሚል ተግሳጽም እንደደረሰ ታውቋል። እንዲህ አይነቱ ፎቶ ዘመናዊነት አይደለም፣ ሊሆንም አይችልም፣ በተለይ ለአበሻ ሴት የሚሉ ይዘት ያላቸው ሐሳቦች ተንሸራሽረው ሳያበቁ ከሰይፉ ፋንታውን ጋር ውዝግብ ውስጥ የገባውን ታዋቂ ወጣት ቲክቶከር አዶናይን እንግዳ አድርጋ በማቅረብ የጉድ ያለ የሚያስብል እውነትም በእነዚህ ታዋቂ ሰዎች መካከል አንድ የሆነ ችግር እንዳለ የሚያረጋግጥ ተግባርም ፈጽማለች። አዶናይ የተባለው ቲክቶከርም በሰይፉ ፋንታውን ሾው ላይ አልቀርብም፣ ምክንያቱ ደግሞ እሱን ለማናገር ስንትና ስንት ጊዜ ሞክሬ ንቆኛል፣ አሁን ደግሞ በተራዬ እሱ ሲጠራኝ አልሄድም ቢልም አምለሰት የኔ እንግዳ ትሆናለህ ብላ አቅርቧለች። እርግጥ ይህ አዶናይ የተባለው ቲክቶከር ከከባድ የብቸኝነት ጊዜን በካናዳ እያሳለፈ ሳለ ከደወሉልኝ ሰዎች መካከል ብታምኑኝም ባታምኑኝም ቴዲ አፍሮ አንዱ ነው ሲል በተደጋጋሚ መናገሩ አይዘነጋም። አምለሰትን ከሰይፉ ጋር ያፋጠጡ አዶናይ በዚህ
በቲክቶክ ክሬቲቭ አዋርድ ሳይቀር ከፍተኛ መነጋገሪያ፣ ብዙዎችን ለሁለት ጎራ የከፈለ አወዛጋቢ ሰውም ሆኗል። በሰይፉ አልቀርብም ባለ በጥቂት ጊዜ ውስጥ አምለሰት ሙጬ አፈፍ ማድረጓ ግን ብዙዎች የተገረሙበት ጉዳይም ሆኗል። የእነዚህ ዝነኞች ጉዳይ በድብቅ በጸብ ላይ እንዳሉ የሚያመላክት ጉዳይ ሲሆን ነገሮች እንዲህ ባለ መልኩ መቀጠላቸው አስገራሚ ጉዳይ ሲሆን ቀጣይስ ምን ያስመለክቱን ይሆን የሚለው በጉጉት የሚጠበቀው ጉዳይ ነው። ልሳን ሚዲያን ያግዛል፣ ያበረታልና ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝን።